ብቻዬን ሆኜ ህይወቴን ለመምራት ሞክራለሁ፣ ደስተኛ ለመሆን ሞክራለሁና ከዚህ በላይ መታገል አልፈልግም። ከዚህ በላይ አባቴንም ማስጨነቅ አልፈልግም። በቃ የማይሆን ነገር ውስጥ እንዲገባ በእኔ ምክንያት እንዲጨነቅ አልፈልግም። ለራሱ በጣም ብዙ ጭንቀት እዚህ ጋር ሀይሚ በጣም ትልቅ ስህተት ተሳሳተች ማለት ነው። እንዴ ጋሽዬ እኮ በአንቺ ምክንያት ብቻ አይደለም፣ በቃ በአንቺና በአብርሽ ምክንያት በጣም እየተረበሹ ነው ያሉት እና በጣም ብዙ ጊዜ ራሱ እኔ ምልክቶች ይደርሱኛል፣ በተለይ ከጋሽዬ ጋር በተገናኘ ማለት ነው። እና በጣም መልካም አባት ናቸው፣ አሪፍ አባት ናቸው። እና ምንድነው ልጆቹ እንደዚህ የሚሆኑት ምንድነው የሚባል ነገር ማለት ነው። እና ላይፋችሁ ላይ ያላችሁ ለውጥ ያላችሁ ነገር ምናምን የሚገርም ነው። ግን እኔም በጣም ጥያቄዎች የሚመጡብኝ እንዴት ጋሽዬ መሆን አቃታቸው፣ እንዴት የሳቸውን የሆነ ነገር መውሰድ አቃታቸው ምናምን የሚል በጣም ብዙ ጥያቄዎች ይመጡልኝ ነበር ማለት ነው። እና እኔም በጣም ስገረም ነበር። እና አንዳንዴ አለመታደል ሆኖ ስናቃቸው በመጀመሪያው ካስታወሳችሁ በፊት ባላቸው እንደዚህ አይነት ነገር ውስጥ አይገቡም ነበር፣ ጠብ ምናምን የለም ነበር። አሁን ግን ሳየው ብዙ ነገሮች ሲስተካከልላቸው እልህ መጋባትና ሽንፈት አለ። ስለዚህ አንቺ ብቻ ሳትሆኚ አብርሃም ነው ጋሽዬን አልሰማ ያለች አሉበት በጣም ብዙ ማለት ነው። በእኛ በልጆቹ ምክንያት እንዲሰቃይ አልፈልግም። በስተመጨረሻ ወይም ደግሞ በስተርጅና እንደዚህ ደስተኛ መሆን ሲገባው በእኔ ምክንያት እንዲሰቃይ አልፈልግም። በእኔ ምክንያት እንዲያዝን፣ በእኔ ምክንያት እንዲጨነቅ አልፈልግም። እና በቃ ይበቃል። ከዚህ በላይ የመጨረሻ ንግግሬን ለመናገር ነው ዛሬ መጣሁት። እና ይቺ ቀን ማስታወሻ እንደምትሆን ተስፋ አደርጋለሁ። ከዛሬ ውጪ ደስተኛ እንደምሆን፣ እንደምስቅ፣ ቦርቄ እንደምመጣ ተስፋ አደርጋለሁ። እና በቃ ጋሽዬ እስኪመጣ ድረስ እንጠብቀውና ያለውን ነገር ነግሬው ከዚህ በኋላ እሱም በእኔ ምክንያት መጨነቅ እንደሌለበት አስረድቼው አዲስ አበባ ሄጄ እቃዎቼን በሙሉ ሰብስቤ ይዤ መጥቼ እዚህ በተማርኩበት ባደኩበት በጣም አዝናለሁ። እውነት ለመናገር ብሩኬ ያን ያህል ለፍቶ ያን ያህል እንትን ብሎ ብዙ ነገር ዋናውን ነገር አልፋችሁ ያን አስቸጋሪ ጊዜ አልፋችሁ አሁን ደግሞ አብሮ መሆን ባለባችሁ ሰዓት አሁን አንድ ላይ የምትሆኑበት ጊዜ በመጣ ሰዓት ቡታጅራ ከተማ ውስጥ በዚህ ደረጃ አንቺ ራስሽ ደስተኛ ሆኜ እንደምኖር ተስፋ አደርጋለሁ። በጣም ቸኩለሽ እኔ እንዳየሁሽ በጣም ቸኩለሽ ነገሮች ላይ በጣም ጋሽዬ መጥቷል ደግሞ እንደዚህ እንዳይ እንደዛ ከምትሆን ተባሻለሁ። ቢያንስ ማላች ያለው ችግር ጋሽ አሁን እኛ የምናውቀው ምንድን ነው የምትጠራርጊው? ምን ማናውቀው ያለቀሽ ጋሽ ነግራችሁ የሌላ መፍትሄ መፍጠር ሲፈልግ ታራ ምን እየተራራቅሽ ነው? ባንም የምትጠራርጊው አይንሽ ቀለም እንዴ ነው? አንዳንድ ነገሮችን እያወራው ነበር ለቤተሰብና ትንሽ ስሜታዊ ሆንኩኝ። በቃ አንድ ጊዜ ሆኗል። በቃ ለብለው ነገር ደግሞ በቃ እግዚአብሔር እንትን ያስተካክላል። እግዚአብሔር ነው የሚያስተካክለው። እንዴ በዚህ በጭንቀት ምናምን የሚሆን ነገር የለም። በቃ በጭንቀት የሚሆን ነገር የለም። አይ እኔ ተጨንቄ ምናምን ሳይሆን ትንሽ ስሜታዊ ሆንኩኝ። አእምሮዬም እየተጎዳ ነው። ከዚህ በላይ ልጆቹ ናቸው እንደ ጋሽዬ መሆን ያቃታቸው እንጂ ልጆቹ በጣም ፈታ ያሉ ናቸው። የእውነት ጋሽዬ በጣም ፈታ ያሉ ናቸው። እነሱ ናቸው ነገር የሚያገኑት ነገር በጣም የሚያካብዱት እነሱ ናቸው እንጂ ጋሽዬ ከንግግራቸው በተለይ ደግሞ በጣም የወደድኩላቸው ደቂቃውን ይዤ ነው እዚህ ጋር ያለውን ነገር ልብ ብላችሁ አዳምጡ። ለነሱም የሚጠቅም ለሌላው ለአብርሃም ጨምሮ እና አንዳንዴ እንደዚህ ባህላቸው ጊዜ አሁን የተናገሩበት ነገር ብቻ አዳም ይህን ነገር ጠቅ ያደረጉት አብርሃም አንተ ማጥተኝ እሷ ማጥተኝ ማንን አይከበኝም። እኔ አሁን አንተ ላለ ይሄ ነገር ላስብበት ጋሽዬ የግድ ሰባብራ አይደል ያልከኝ? አዳምጡ ስለዚህ አዳምጡ ወዳኮ ለይሄ ነገር እኔ አስቤ በተንተ ነገር የግድ ሰባብራ አንተ ልትለኝ ጥሩ አይደለም። በቃ እኔ አንተ ማስብበት ትንሽ ቀደማት ይሄ ሀሳብ ያለው አስብበት እሷን ደግሞ የተቆጣት ምንድን ነው? እኔ በአንተ ማጠገብ በእሷ ማጠገብ የምናገረው ለሁለታችን ነገር ሊሸፋፈን አይደለም። ምንድን ነው ለአንድ ጊዜ ልጄ ነበርሽ ያለሁበት ካልክስ በኋላ ብላኛ እሺ ብያለሁ። እሷ አንቺ ተይ ብያታለሁ።
ተይ ሃይሚ ተይ። አሁን ጥሩ ነው ተይ ብያለሁ። በቃ ከዚህ በላይ ብዙ አሁን ምንድነው እንግዲህ ተመልከቱ። እዛ ሄደው ሩታንም ሲዳኙ ተይ አንተም ተው ነበር ሲሉ ነበረው። አትከብዱኝም ማለት እናንተ ኬስ የነሱ ኬስ ፍጹም ከባድ ነገር እንዳልሆነ እሳቸው የሚያውቁታል። እሷም ሄዳ ጋሽዬ ጋር እቃዋን ይዛ መታ ብትገባም አብርሃም እንደዛው ቢያደርግ አትከብዱኝም ግን ተው። በተለይ ደግሞ ሳይድ ሳይዙ በተለይ አሁን ሴት ነች እንግዲህ በቃ በደላት ወይ እንደዚህ ያስቀይሟት ነው ምናምን አንድም ሳይድ ያይዙም። በቃ ሩታም ጋር ከሄዳችሁ ሳይድ ሳይዙ ነው የሚናገሩት እና ሁለቱ ነገር ማክበድና ነገሩን ማጋነን ስለፈለጉ ነው እንጂ ያን ያህል የሚከር ነገር ከሆነ አይደለም። ኦልሬዲ ጊዜው ሲደርስ ሁሉም ነገር መልስ ያገኛል። ያው እንደታወቀው እሱም እንዳለው ሐኪሞቹም እንዳሉት የጊዜ ይፈልጋል 6 ወር ምናምን ይፈልጋል እና በዛ ሁኔታ ውስጥ ነው እንጂ መሆን የሚችለው። አሁን እሷ ምንም ባላረጋገጠችው ምንም ባላለችው ነገር ላይ አሁን እልህን የተጋቡት ሁለቱም እልህን የተጋቡት ከውጤቱ በኋላ ራሱ ለውጥ የሚኖር አይመስለኝም። እኔ በእርግጠኝነት የምነግራችሁ ውጤቱ ለውጥ አያመጣም። ሲጀመር መለያየታቸው ተውት ፉርሽ አድርጉት። እሱ መለያየት የማይመስል ነገር ነው አይደል? ግን የሄዱበት መንገድ የሄዱበት ርቀት ግን ፍጹም መሆን የሌለበት ነገር ነው። በቃ መሆን አልነበረበትም። ባይሆንም አሪፍ ነበር እና ስሜታዊነታቸውን ብትቀንሱ በጣም አሪፍ ነገር ውስጥ መዳረስ የለብንም። ከዚህ በላይ መጋጨት የለብንም። ከዚህ በላይ በቃ ይበቃ። እኔ በጣም ነው ደከመኝ። የምር በጣም ነው። አሁን እኮ ራስሽ ነሽ እኮ በቃ ደከመኝ ያለ እርሱ መኖር ደግሞ ይበልጥ አግዳሚ ነው። ያለ አይላንቺ በራሱ ያለ እሱ መኖር ራሱ እንደሚከብድሽ እኮ አልፈልግም። አሁን ነገሩን አታካብጂ። ቀለል አድርገሽ መልሰሽ እኮ እንደምትመጪ ከእሱ ጋር አንድ ላይ እንደምትወጪ ይታወቃል። ስራ ደግሞ ማንም ሰው ሊተወኝ ካደኛችሁ አንድ ላይ እንዴት ነው በአንድ ነው ገባህ አይደለ? በአንተም ዙሪያ ያለው ነገር ሁሉም ነገር እኔን የሚያበሳጭ ነገር ብቻ ነው የሚደረገው። ብሩኬ ማለት ነው። ብሩኬ አይኖ ያበሳጫል። ሳያበሳጭ ነው አይደል? ሲተው እኔንም ሰንቴ ተበሳጭ ሳልፈሽ እና እናችን ቀላላት ሁሉም ይተዋል እንዴ? አንቺን ትተው ያንን ነው መተው የምትችይው። ጋሽ ሃይሜን ከተውኩት አንተ ማለት እኔ ነኝ። ብሩኬ ለማንኛውም ዛሬ መጣሁት ልሰናበት ነው። አንቺ አሁን እኔ አሁን እናንተ እንድታወሩ እናንተ እንድትከራከሩ ወይ እናንተ የሆነ ጊዜ አይደለም ጠራችሁ። እኔ ማወራውን ብቻ እንድትሰሙ ነው። ማአትሰንብቶች እንደዚህ አይነት ጠይቀህ መልሰልኛል። ችግር የለውም ልጄ ነሽ አትከፍኝም እቀበልሻለሁ ብለኸኛል። አመሰግናለሁ። ስለዚህ ሂጂ መጀመሪያ ቀልድ መጠየቅ ስለፈለኩ ነው። ከዚህ በኋላ ሕፃን ልጅ አይደለሁም። የራሴን ህይወት ጀምሬ ወጥቼ ነበረ ግን ደግሞ አሁን ወደ አንተ ቤት መመለስ ፈልጋለሁ። ዞሮ መግቢያው ጭራሮ አይደለ? ሲከፋኝ መልሼ የምደበቅበት የእናንተ ቤት ነው። ይሄን ነገር ያዙልኝ፣ ነጥቡ ያዙልኝ። እንደማያዋጣ ሁሉም ነገር ጥንቅር ብሎ መቅረት ይችላል። ከኔ አይምሮ አይበልጥም። እኔ እየተጎዳሁ ነው። ገባህ አይደለ? አይ በምኑ የኔም ትጎጁ አይምሮዬ በጣም እየተጨናነቀ ነው። አይምሮዬ እየተጨናነቀ ነው። ገባህ አይደለ? እኔ ወደ አንተ ለመምጣት ስሞክር አንተ ደግሞ እየገፋኸኝ ነው። አንተ ወደ እኔ ስትመጣ ነው እየገፋሁ። ስለዚህ እንደዚህ የሆነ ደግሞ መቀጠል የለብንም። ገፋፋቱን ተታችሁ እኔ ነኝ። እሺ በቃ ችግር የለውም። እኔ ነኝ። እሺ ችግር የለውም። እቀበላለሁ። ማንኛውም ማረም መስጂው በማመን ብቻ ሳይሆን ማለት ነው ነገርሽን በማስተካከል እየተባባሉ እኔ ስጀምር እዛ ቤት ውስጥ መኖር አልፈልግም። ያንተን ነገር እያስታወስኩኝ እዛ ምናምን መቀጠል አልፈልግም። ምክንያቱም ለእኔ አንተ ወጥተህ እኔ እዛ ቤት ውስጥ መቀጠል ማለት ለእኔ ስቃይ ነው። እኔ የትም አልንከራተትም። አባቴ ቤት ነው የምገባው። ብሩኬ ምንም ያንከራተተኝ ነገር የለም። እኔ እናቴ አባቴ በጤና በህይወት እስካሉልኝ ድረስ ችግር የለውም። ዞር የምደበቅባቸው መደበቂያዬ ናቸው። እነሱ ጋር እንትን እላለሁ። አንተ ምንም ይሄ ሊያሳስብህ አይገባም። እንዴት ነው የሚያሳስበኝ? አይ ምንም ሊያሳስብህ አይገባም። በቃ እኔ ግን አሁን ምን ይፈጠር ነው የምትይው ነው? በጣም አንገታቸውን ደፉ። እኔ አሳዘኑኝ። እኔ እውነት ለመናገር እኔ ዛሬ እውነት ሀይሚ ነች ነጥብ የምጥለው በዚህ ጉዳይ ማለት ነው። ቀና ብለው ብሩክን ለማየት ሁላ ከብዷቸዋል። ሰው ለእሷ ምን ያህል እንደሚያስብ ምን ያህል ርቀት እንደሚያግዛት እያየን የነበረው
አንድ ላይ ይሆናሉ። ከዛ ቤት እቃዋን አታወጣም፣ አንድ ላይ ይሆናሉ። ማውጣው እቃ የለም። ብሩክ አረጋሽ የኔ ግራ ገባኝ። ትክክለኛ ነው። ግራ እንደሚገባህ ነው። ውስብስብ ሆኖ የለ ነገሩ ውስብስብ ሆኖባቸዋል አይደለም። ተወሳሰበ ጋሽ አጭርና አጭር ሳላስብ ቀርቼ ምናምን እኮ አይደለም፣ ግን ደግሞ በቃ ቁረጥ በላኝ አስቆረጠችኝ። እኔ ድጋሚ አልመለስም። በቃ የሆነ ሁሉም የየራሱ ባህሪ ያለው አይደል ጋሽ? እኔ ወሰንኩኝ፣ በቃ ለራሴ ወሰንኩኝ። ምን ብለህ እንዳልቆርጥ በጣም ለመንኳት፣ በጣም ታገልኩ፣ በጣም ተናገርኩ። ስለዚህ አሁን መቁረጡ አንተ በቃ እኔ እንዳስቀየምኩ ነበር። ከዛ በተጠየቁ ምን አልኩ ይሄ ነገር ያወጣ የምናገረው ነገር ግን በኋላ ይቆጫችኋል። አንቺ ይቆጭሽ። እሺ ካልክስ ብለኸኛል ትናንትና። ምን ያደርገው እሺ የምግራ ገብታቸው እኮ ነው እንጂ አንዳንዴ እውነት ለያዝ ለግናዥ ባልና ሚስት ማግባት አያስፈልግም። ምን ነው ለዚህ ለያዝ ለግናዥ አስቸግሯቸዋል። ደግሞ ለጋሽ እንደነዚህ ያስቸገራቸው የለም። እዛ ላይ እንደውም ብዙ አናያቸው ብለኸኛል። ከነገርከኝ ነገር አለ። እኔም አስብበት ማለት ያልምበት ማለት አስብበት። አሁን ነይ ይሄን ተነምልኩ ነገር አልሙ አስቡበት። ሁለታችሁ አልሙበት። ይሄ ነገር እና አሁን ተመላችሁ ቃጣሎም ሲሆን ነገር በቃ ይሄን ነው አሁን ቃመጣለው ነው የምትለው። ከምኑ እንዴት እናድርግ? በቃ እስከ ማምጣት እንኳን አደርስም። እንደው ጋሽዬ እንደው እርሶ እንደው ግራ ቢገባውት እንደዚህ ያሉ እንጂ ቃስ ከማውጣት አደርስም። ነገ የሆነ ኮንፍሊክት ይፈጠራል፣ ይታወቃል፣ እናውቀዋለን። የርቃ እንደማትርቅ ማለት ነው። ግን ነገሩን እርሶ ለመፍታት የሄዱበት መንገድ የዋህነቱን ነው የሚያሳየው እንጂ ሁለቱ መሀል ከዚህም የባሰው እኔ እንዲሁም የፈራሁት ያችን ማን ነበር ስሟ? አንዲት ልጅ ነበረች። እሷ ነበረች በጣም በቃ የመጨረሻ ተቆራረጠላቸው ብለን የነበረው ማለት ነው። የእርጉዟ ጉዳይ በጣም ቀላል ነው። የእርጉዟ ጉዳይ የሆነ ጊዜ እንዲሁም ወደ ኮሜዲው መጥቶ ነበር እንጂ የእርጉዟ ጉዳይ ችግር ሆኖ አልነበር። በቃ የኔ ደስታ 15 ቀን ነው። እሺ ዲናር የእናንተ ደስታ 15 ቀን ነው። ሰው ሲያልፍለት እንዲህ ውስጥ ነው ይሄ ነው መፍትሄ። እኛ ማስቀድመን የምንናገረው አስቀድመን የምንለው ይሄ እንደዚህ አይነት ኬዞችን በውስጥ ፈቱ፣ በውስጥ መፈጠር። አንዳንዴ ሚዲያ ላይ ማውራት የማንችለው ጉዳይ መጥቶ በሌላ እየሸፋፈን ከማውራት በቃ እንደዚህ በውስጥ ሲፈቱት ይሻላል። በቃ በውስጥ መፍታት ነው የሚያስፈልገው። ለነሱም አሪፍ ነገር የሚመጣው ሁሉ ጊዜ ችግሮች ሲፈጠሩ ሚዲያ ላይ ምናምን ይዞ ከመምጣት ለሁላችንም ተሞክሮ በውስጥ መፍታት ነው በቃ ነገሩን በውስጥ ማቃለል በቃ በውስጥ መፍታትና መተው ይሻላል። እና እንዲህ ነገርን አከሮና ጠምዞ ደግሞ ማየት በጣም ከባድ። ስለዚህ ሌላም ሰው የሚሰጠው ሐሳብ ደውሎ ለነሱ ገሌ እኮ እንዲህ ነው ድሮም እኮ እንዲህ ነው አንቺ ትክክል ነሽ ምናምን የሚል ስላለ የሚገፋፋ ስላለ ለእንደዚህ አይነቱ ደግሞ መድኃኒት የሚሆነው እንደዚህ አይነት ጉዳይ ነው። እንደዚህ አይነት መልስ ነው በቃ በውስጥ እንፍታው። በቃ እሳቸው በጣም ስለሚያስቡና የነሱን ጉዳይ በጣም ስለሚጠነቀቁ በውስጥ መፍታት አለብን አሉ። አይ ቤተሰቦች ማወቅ ስላለባቸው ነው ሚዲያ ትንበልና በውስጥ መስመር ሶስት ወር አንተም እኔም የእውነት ሙሽ ሆነ አራታችን ትክክል በቃ ነገሩን ነው ሚዲያ ላይ ሳይወጣ እሷም ሄዳ ልብስ አታመጣ ነገር የለም። በቃ አይሻል አንቺ ሆን ብለሽ ለመለየት አስበሻል ማለት ነው። አትከብጂኝም ብለህ በቃ አሁን ሌላ ምናምን የምናወራው ነገር የለም። በቃ ስለዚህ አዲስ አበባ የሚመጡት አዲስ አበባ የሚሄዱት አንድ ላይ ነው ማለት ነው። አንድ ላይ ሄዳሉ፣ አንድ ላይ ዕቃ ይጭናሉ፣ አንድ ላይ ዕቃ ያወጣሉ፣ አንድ ላይ ያድራሉ፣ እዛ ነው የሚመለሱ። ስለዚህ የማይሆን ነገር ነው። እዛ ይታረቃል። ማትረፍ ነው የሚሆነው። ገባህ አይደለ? የሚጎዳ ነገር ማትረፍ ነው። ከዚህ በላይ ባናወራ እዚህ ላይ እንቆጭ ይሻላል። በቃ እሺ። ግን እኔ አይኔ አንድ ጥያቄ ጠይቅሽና በስራ መልሽ። መጀመሪያ ለምን እንደዚህ ሆንሽ? መጀመሪያ እንደዛ ካንተ ካልተለየው እያልሽ ነበር። የሆኑት ነገሮች እኔን ስለጎዱኝ ጎዱሽ አይደል? እሺ። እንደገና ደግሞ አንተን ለመረዳት ሞክሬ ብዙ ነገሮች ለማድረግ ስሞክር ከልብሽ አይደለም አልከኝ። በዛሽ ምክንያት ከልብሽ አይደለም ማለት የዚያ በቃ የማይመስል ነገር ማጣው እያለመጥኩም እና መመለሴ ነው።
ዋናው ነገር ወደ አንተ መምጣቴ ነበር። እቃ ነው እንዴ የምትፈልገው? ችግር የለውም። እቃ ከመሰለ እና እንኳን የዛኔ አሽሙር እየተናገርሽ እየወጣሽ እንዴት ነው የምትቀበለው? ብሩኬ በቃ አሁን ከዚህ በላይ እኮ ባናወራ ይሻላል አይደለም እንዴ? ምንድን ምክንያት ነው የፈለገችው? እኛ የምንናገረው ለዚህ እኮ ነው። ሚዲያ ላይ ሲመጣ ነገሩ ሌላ መስመር ይይዛል። ደውሎ ለሷ የሚነግሯት ነገር ይኖራል። ደውሎ ለሷ ገሌ እኮ እንዲህ ነው ገሌ እኮ እንዲህ ነው ምናምን የሚሏት ነገር ስላለ ይሄ ነገር ጭራሽ ይጎዳታል፣ በጣም ይጎዳታል። እኔ እንዳየሁት ማለት ነው። ስለዚህ መስመር ነገሩ መስመር እየሳተ የመጣው በእርግጠኝነት ሃይሚ የመከራት ሰው አለ። አሁን ልትወቃቀሱ አይደለም። አይ እሱ እንደዚህ እየሆነ ነው መኖር የፈለገው ይመስለኛል። እንዴ ችግር የለም። በቃ ለማንኛውም እኔ ማሳወቅ ስላለብኝ ጋሽ ተው በቃ ማሳወቅ አይሆን በቃ ትሄዳላችሁ እዛ እኔ ነግሬያቸዋለሁ። እሺ አንቺ ስትፈልጊ መለሰው እኔ ማንኝ አንቺ ማንሽ በቃ እኔ የራሴን ውሳኔ ወስናለሁ። ወንድ ነኝ በቃ እንኳን ወሰንክሽ እኮ ወሰን ለምንድን ነው? እኔ ወሰንኩኝ በቃ እኔ ወሰንኩኝና ቃል አውጣ ነው አልኩኝ። አሁን በቃ ውሳኔ ወሰን ነው ሁሌ ሰው ዛሬ ምንድን ነው የምቀልጂው? ልክ ነው እሳቸው ያሉት ነው። በቃ በእርግጠኝነት መፍትሄ የሚኖረው ሁለቱም ጥጋባቸውን ሁለቱም እንደዚህ አይነት ያላቸውን እልህ መተው የሚችሉት ጋሽዬ በብልጠት ሲያወራቸው ለጋሽዬ እውነት በጣም ዛሬ ሃይሚ ግን የሆነ ሰው ማየው አጉል ምክር መክሮሻል። ለዛ ነው እንጂ በዚህ ደረጃ ዛሬ እንደዚህ አትሆኝም። እና ያው ቴሌግራም ላይ ምናምን የምትልኩልኝ እኔ ሳላየው ቀርቼ ምናምን ሳይሆን በጣም ብዙ ነው። ውድ ቤተሰቦች በጣም ብዙ ነው በጣም እና ትንሽ ለሁሉም መመለስ ትንሽ ከባድ ስለሆነ ነው። እና ደግሞ አንዳንዴ ደግሞ እኛም ያው እንደዚህ አይነት ነገሩ ላይ ፓርቲቤት ወይም ደግሞ ሀሳብ መደወል ምናምን አያስፈልግም ብዬ ስለማስብ ነው። ሁሉም ሰው እንደዛ ስለሚያደርግ ነው እነሱም እንደዚህ አይነት የሚጋቡት እና በዛ መልኩ ብታየው ጥሩ ነው። እና ብዙዎቻችሁ ሳልመልስ ቀር አንተ በቃ እንዲህ እንትን ብለሃል ምናምን አይደለም፣ እንደዛ አይደለም። እውነቴን ነው ለመናገር እንዲሁም የሆነ ግሩፕ ላይማ አጋጣሚ ማለት ነው በጣም ሲወቅጡኝ ነበርና ከዛ ከንቀት ምናምን አትዩብኝ። የእውነት ለሁሉም መመለስ በጣም ከባድ ነው። ሁለተኛ ነገር ደግሞ እኔ በሁለቱም ስሰራ ሌላ ክፋት ኖሮ ወይም እንትን ብዬ አይደለም ግን እነዚህም ሰላም እንዲሆኑ እነዛም ሰላም እንዲሆኑ ከማሰብ የመነጨ ነውና በክፋት አትዩብኝም አልመልስላችሁን ለማለት ነው። በጣም ይቅርታ። በቻልኩት አቅም ግን ለመመለስ እሞክራለሁ። አንዳንዶቹ ደግሞ የምታዩት ነገር እያያችሁት ለእኔ ጋር መታችሁ ሌላ ጥያቄ ብትጠይቁኝ እኔ ምንም እንትን ላደርግ አልችልም። እኔ እንደምታዩት በማየው ሀሳብ ሰጥበታለሁ እንጂ ያን ያህል የጎላ ትችት ውስጥም አልገባም። ስለዚህ ሄጄ እሱን እንደዚህ ነው እሷም እንደዚህ ነሽ ምናምን አልልም። በቃ ግን የሚያጣላቸው ነገር ቀለል ያለ ነገር ስለሆነ ተግባብቶ ማለፍ የሚችሉትን ቀለል አድርገው ማለፍ የሚችሉት ወደ ሌላ ነገር እየወሰዳቸው ነውና ጋሽ ያመጡት ሀሳብ ጥሩ ስለሆነ እሳቸው ላይ ነው በደንብ ሀሳብ ይዤ የመጣሁት እና ለዛ ነው። እና በንቀት አትዩብኝ። በቻልኩት አቅም ለመመለስ እሞክራለሁ። እወዳችኋለሁ። ባይ